عباد الله زوت اللي مكروا كم يقبوا مسارتاوي مكروش مهال عندنا تلاقوا الله عز وجل مفراتنا كسنكوش هلو يما يلكسنك يما ينطف سنكنو بدنيا بآخرام يميتكن سنكنو اللهم جل في علاه وتزودوا فإن خير الزاد التقوى واتقون يا أولي الألباب لال إن أنت يمناتشو سوچوي تسنكو كسنكوش هلو بلاجو سنك اللهم مفراتنا إن أنت يلب بالبيتوچو ينفرون إلى سبحانه وتعالى عباد الله عندما يورق الصالة السم من دنه تاريخ عند نجوس نبر عند منجز ሶስት ወዚሮችን ጠራቸው ሶስት ሚኒስትሮችን ጠራቸውና አንድ ትእዛዝ አስተላለፈ ያስተላለፈው ትእዛዝ ምን የሚል ነበር እያንዳንዳችሁ ትልቅ ዕቃ ኪስ ያዙና በማንም እርዳታና እገዛ ሳይሆን ሄዱና የአትክልት ስፍራ ወይ እርሻ ሰብል አለ እዛ ግቡና ያገኛችሁትን ነገር ሰብስቡልኝ መልካም ፍሬ ሰብስቡልኝ ፍራፍሬውንም መልካሙን ነገር አላቸው እነዚህ ሚኒስትሮች ሶስት ሚኒስትሮች ለቀረበላቸው ጥያቄ እጅግ በጣም እየተደነቁና እየገረማቸው ሄዱ ወደ መሰብሰቡ አንደኛው ሚኒስቴር በቃ ምናልባት ለራሱ ፈልጎት ሊሆን ይችላል በሚል እሳቤና ውሳኔ ተነሳና መልካም የሚባሉ ፍራፍሬዎችን መልካም የሚባሉ ነገሮችን እንዳለ ሰበሰበና አስቀመጣሉ ሁለተኛው ምናልባት እሱ ብዙ ላይ ፈልገው ይችላል ዞር ብሎም ላያዩ ይችላል ግን ለማንኛውም መቀላቀሌ መደበላለቄ ጥሩ ነው አለና መጥፎውንም ጥሩውንም አንድ ላይ ደበላለቀና የበሰለውን ያልበስጠረውን የተበላሸውን አንድ ላይ ሰበሰበና አዘጋጀ ሶስተኛው ንጉስ ነው ከኛ ምን ይፈልጋል ዞር ብሎም ጭራሽ አያዩም አለና ሳር ነገሮችን ማይጠቅሙና ማይረቡ ቆሻሻ ኮተቶችን ብቻ ሰበሰቡና ይዘው መጡ በንጋታው አስጠራቸው ኑ አላቸውና ሰበሰባቸው አላቸው በቃ ጥሩ እስር ቤት አስገቡልኝ አለና ትእዛዝ አሳለፈ አንድ ነገር እንዳይይዙ ያዩትን ኪስ ብቻ እቃውን ይዘውልኝ ይግቡ አለ እስር ወሰነባቸውና ራቅ ያለ ቦታ እንዲታሰሩ ሆኗል የመጀመሪያው ምን ሆነ መልካም ነገር ስለሰበሰበ እስከቻለው ድረስ እየበላ እየተጠቃቀመ መኖር ቻለ አሉ ሁለተኛው ግን ደበላልቆ ስለነበረ ምርጡን ብቻ እየመረጠ የበሰበሰውና ማይረባውን እየተወ እንደምንም ህይወቱን መምራት ቻለ ሶስተኛው ሚልሰውና የሚቀምሰውን አጣና በዛው ሞቶ ቀረ አሉ ትልቁ ጥያቄ ይህ ታሪክ ምንድነው የሚፈልገው ይህ ታሪክ ወይም ይህ መግቢያና መንደርደሪያ እኔና አንተን አንቺን እሷን በአጠቃላይ የሚመለከት ጥያቄ ነው ከነዚህ ሶስት ሚኒስቴሮች የትኛው ነን እኛ የመጀመሪያው ወይስ የሁለተኛው ወይስ የሶስተኛው የእርሻ ሰብሉ ዱንያ ነው አዛዡ ማሊክ الملوك ነው سبحانه وتعالى የሁሉም የበላይ የሆነው ባለስልጣን سبحانه وتعالى ይሄን ትእዛዝ አውርዶልናል ከሶስቱ ሚኒስቴሮች የትኛዎቹ ነን እኛ አዎ እዚህ ዱንያ ላይ እንኖራለን መልካሙን ለመሰብሰብ ከመጥፎው ለመራቅ ነው አላህ عز وجل የደነገገልን ብዙ ትእዛዞችን ሲያሳልፍልን سبحانه وتعالى የትኛው ሚኒስቴር መሆን ነው የሚፈልገው የመጀመሪያውን ወይንስ የሁለተኛውን ወይስ ሶስተኛውን እኛ ሙሉ መብት ሰጥቶናል አላህ سبحانه وتعالى መልካሙንም ጥሩንም እንድንሰበስብ እዚህ ዱንያ ላይ ያስቀምጦልናል ነገር ግን አላህ ማሊክ الملوك ትእዛዝ ያስተላልፋል ቀብር ውስጥ እንድንቀበር በጨለማው ቀብር ውስጥ ብቻችንን እንድንኖር ምንድነው የሚጠቅመን ያ عباد الله የዛን ቀን ሊጠቅመን የሚችለው መልካም ስራችን ብቻ ነው የትኛው መልካም ስራ ዱንያ ውስጥ በህይወት ይያለን የሰበሰብነው መልካም ስራ ብቻ ነው የሚጠቅመን ቆም ብለን ራሳችንን እንጠይቅ የትኛውን አይነት ስብስብ የትኛው መልካም ነገር ወይስ መጥፎ ነው ሰብስበን ነገ ቀብራችን ውስጥ ምናገኘው የሚለውን ቆመን እንጠይቅ ነገ ሊያጽናናን የሚችል አጽናኝ የሌለበት አጫዋች የሌለበት ውዱ ከባዱ የቀብር ህይወት ውስጥ ሊያጽናናን የሚችለው መልካም ስራችን ብቻ ነው ነብዩ አለይሂ ሰላቱ ወሰላም الصادق المصدوق በሐዲታቸው የቀብሩን ተጨባጭ ህይወት እንዲህ ሲሉ ነበር የነገሩን አለይሂ ሰላቱ ወሰላም يفسح للمؤمن في قبره مد بصره መቼም ሁሉም ይሞታል እንደምታውቁት አላህ Subhanahu Wa Ta'ala እንዳለው ኢነከ መይቱን ወኢነሁም መይቱን አንተ ሟች ነህ እነሱ ሟች ናቸው ባለው መሰረት ሁሉም ህይወቱ ያልፋልና
الله نبي عليه الصلاة والسلام منالو مؤمن قبر وسط يعينو رقت ياكل يسفال لتالالو كذا بحال عند أكال يمتال فيتو بتام يميامر ملكام مازانا شتا يالو ملكام لبس يلطرو دس من لبس يلبس يمتانا انده روال أبشر بكرامة من الله ونعيم مقيم كالله زند يالن كبر قامي يهونن صقا أبشر ايزو هبالالالو فيقول وأنت فبشرك الله بخير الله خير يبشرهن أنت نميلونا لمهونه ما أنت بلو يطيق والالو رسول عليه الصلاة والسلام يسو من هنا عندما يجيتك الله يا عباد الله من إلال أنا عملك الصالح أني ملكام سرهن إلال والله اللهم بمتازز لا يفتان نبرك وانجل بمسرات لا يودوها لا تنبر فجزاك الله خيرا يبال علالو نبي عليه الصلاة والسلام كذابها لا يأساتنا يجنة بر تكفتو يتايال انديه يبال المجمرة أساتنا يهو الله لا يبتامس نورو يسبسبكو وانجل بيتشابي هون نورو قسباسون سبسبه عدبل الكبي هون نورو الزهن نبر معرفيا نقرقن الله سبحانه وتعالى كالزه يتشالى معرفيا تكتل لها تبلو جنة ياسيو تالا نبي عليه الصلاة والسلام بزي ساعات بتام يقوقل بتام ينافقال وده من ودو اگر لمهد سن النساسا جزيو يطرال لدل كل نجار يجنانكنال ويم جزيو يرزمبنال لدل بزي ساعات من إلال رب عجل قيام الساعة كيما أرجع إلى أهلي ومالي جيتا يا الله قياما تروا قمو جنة دقبا ቤተሰቦቼ ጋር የተዝናና መልካም ህይወት ጀነት ውስጥ እንድኖር ብሎ ይመኛል አሉ ረሱል አለይሂ ሰላቱ ወሰለም እስቲ አረፈ በል ይባላል አሉ በአንጻሩ ካፊር ሲሆን ደግሞ ቀብር ውስጥ በሚጠየቅ ጊዜ መጥፎ ሽታ ያለው በጣም ጥሩ ያልሆነ ገጽታና መልክ ያለው ሆኖ ይመጣል ምንድነው ሲለው መልክ መጥፎ ስራ ነኝ ብሎ ይነግራዋል አሉ ረሱል አለይሂ ሰላቱ ወሰለም ከዛ በኋላ የእሳት ምንጣፍ ይነጠፍለታል የእሳት በር የሚከፈትለታል የእሳት ሙቀትና በጣም አቃጣይ ሽታው ወላፈኑ ይመጣበትና ይመታዋል ቀብሩ ይጠባል አሉ ረሱል አለይሂ ሰላቱ ወሰለም የጎኖቹ አጥንቶች እስኪተላለፍ ከዛ በኋላ መላእክት ይመደብበታል ተብሏል ምንም ማይሰማ ማይጋገር ማይናገር ትልቅ መጥረቢያ ይይዝና በጣም ይመታዋል ተራራ ቢመታ በዛ መጥረቢያና መዶሻ እንዳለ አመድ የሚያደርገው የሚሆን አይነት መጥረቢያ ይሰጣውና ይመታዋል አፈር ይሆናል አሉ ከዛ እንደነበር አላህ ይመልሰዋል ዳግም ሲመታ በከፍተኛ ደረጃ ይጮሃል አሉ ረሱል አለይሂ ሰላቱ ወሰለም ሁሉ ነገር ይሰማዋል ሰዎችና ጅኖች ብቻ ሲቀሩ رواه الإمام أحمد